ለእግዚአብሔር ቃል ሁላችንም እንቆማለን። በእግሮቻችን እንቆም። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ ትምህርቴን እጨርሳለሁ። የዕንባቆምን መጽሐፍ እየተማርን ነው እና አንድ ተጨማሪ ነገር ደግሞ በዚህ ምሽትም እጨምርላችኋለሁ። ከዕንባቆም ሕይወት እንጸልይ እንደቆምን። ሃሌሉያ 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 ሃሌሉያ። በመጠበቂያዬ ላይ እቆማለሁ፣ በአምባም ላይ እወጣለሁ። የሚናገረኝንም ስለ ክርክሬ የምመልሰውንም አውቅ ዘንድ እመለከታለሁ። ምዕራፍ 3 ቁጥር 1 የነቢዩ የዕንባቆም ጸሎት በመዝሙር። አቤቱ ዝናህን ሰምቼ፣ አቤቱ በዓመታት መካከል ሥራህ ትታወቅ። በዓመታት መካከል ሥራህ ትታወቅ፣ በመዓትም ጊዜ ምሕረትህን አስብ። የመከራን ቀን ዝም ብዬ እጠብቃለሁ። ምንም እንኳን በለስ ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራን ሥራ ቢጎድል፣ እርሾች መብልም ባይሰጡ፣ በጎች ከበረት ቢጠፉ፣ ላሞች በጋጣ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኝ። ጌታ ሆይ ክብር ላንተ ይሁን፣ ምስጋና ለስምህ ይሁን። የተጻፈ ሁሉ ለትምህርታችን ተጽፏልና አቤቱ ከዚህ መጽሐፍ ደግሞ ለሕይወታችን ስላስተማርከንና ስለምታስተምረን ነገር እናመሰግንሃለን። ክብር ላንተ ይሁን። ይህ ምሽት ባርክልን፣ መንፈስህ በዚህ ጉባኤ ላይ ይሁን። ይህንንም ደካማ ሰው የሚናገርበት ጥበብና ዕውቀት ስጠው። ሁሉ ላንተ ክብር ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጌታ ስም። ሃሌሉያ። ክብር ለእግዚአብሔር ይሁን። ስንቶቻችሁ ከአርብ ጀምሮ ዛሬም የተናገርኩት ከቅዳሜ ጀምሮ ስንቶቻችሁ የመልእክቱ ሐሳብ ገብቷችኋል? እጆቻችሁን አሳዩን። መልእክቱ የገባችሁ ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ዕንባቆም የሚባል ነቢይ ነበር በይሁዳ። ይሄ ዕንባቆም የሚባል ሰው በጥያቄ የተሞላ ነቢይ ነበር። ሰው ሁሉ በጥያቄ የተሞላ ነው። ትልቅ ይሁን ትንሽ፣ ሀብታም ይሁን ድሃ፣ ሴት ይሁን ወንድ፣ የሰው ልጅ ሕይወት በጥያቄ የተሞላ ነው። እግዚአብሔር በሕይወቱ ምን ለማድረግ እንደሚያስብ የሰው ልጅ ሊገባው ስለማይችል ሁሉ ነገር ይጠይቃል። ለምን እንደዚህ ሆነው ብሎ እግዚአብሔርን በጸሎቱ ይጠይቃል። ዛሬ ትምህርቴን የማጠቃልለው ስለ ጸሎት፣ የዕንባቆምን ውጤታማ ጸሎት በማስተማር ነው። ይጸልያል፣ በጸሎቱ ጥያቄ ያቀርባል። የሰው ልጅ የዕንባቆም ጥያቄ እግዚአብሔር ይሁዳ በኃጢአት እየተበላሸች ስትሄድ ለምን አይፈርድም ብሎ በእግዚአብሔር ፊት ጥያቄ ያቀርባል። እኔ ስጮህ ለምን አትሰማም ብሎ እግዚአብሔርን ይጠይቃል። ዕንባቆም የእስራኤል ሕዝብ ቀድሞ እንደነበረው ታላቅ ተሐድሶ፣ ታላቅ ሪቫይቫል ውስጥ እንደገና እንዲገባ ይፈልጋል። ነገር ግን ሕዝቡ ወደ ኃጢአቱ በመውረዱ አመፅ፣ ግፍ በምድሪቱ በመብዛቱ ዕንባቆም እግዚአብሔርን ይጠይቃል። እግዚአብሔርን ሲጠይቅ ደግሞ እግዚአብሔር ባቢሎን የሚባል የአሕዛብ መንግስትን አምጥቼ ኢየሩሳሌምን፣ ይሁዳን እቀጣለሁ፣ እፈርዳለሁ ይለዋል። ዕንባቆም በዚህ ጊዜ ሌላ ጥያቄ በሕይወቱ ይፈጠርበታል። እግዚአብሔር ቅዱስ አምላክ፣ እግዚአብሔር ንጹሕ አምላክ እኛ የምንሻለውን አይሁዶችን እንዴት በአሕዛብ ይቀጣናል የሚል ጥያቄ በሕይወቱ ይፈጠራል። እግዚአብሔር የሚሰራውን ሥራ በራሱ መንገድ ነው የሚሰራው። እግዚአብሔር የሚሰራውን ሥራ እኛ ለማወቅ፣ እኛ ለመመርመር አንችልም። በሕይወታችን ብዙ ጥያቄ ያለን ሰዎች እግዚአብሔር ለምን እንዲህ ይሰራል፣ እግዚአብሔር ለምን እንደዚህ ያደርጋል የሚሉ ጥያቄዎች ሕይወታችንን ሁልጊዜ ይረብሹታል። ሆኖም እግዚአብሔር በራሱ ጊዜ በራሱ መንገድ የሚሰራ አምላክ ነው። ይህንን ሲገባው ዕንባቆም በመጠበቂያዬ ላይ እቆማለሁ፣ በአምባ ላይም እወጣለሁ፣ ስለ ክርክሬም የሚመልሰውን አውቅ ዘንድ እመለከታለሁ ብሎ ለአምላኩ ለእግዚአብሔር ይናገራል። እግዚአብሔር አምላክም ወደ አንድ መሰረታዊ ዕውቀት ይመራዋል። ክብር ለእግዚአብሔር ይሁን። ጻድቅ ቢገባውም፣ ጻድቅ ባይገባውም፣ ጻድቅ ነገሩ ግልጽ ቢሆንለትም፣ ነገሩ ግልጽ ባይሆንለትም፣ ጻድቅ ግን በእምነቱ በሕይወት ይኖራል። አሜን። እጆቻችንን እስቲ ከፍ አድርገን ይህንን እናውጅ። እኔ ቢገባኝም በሉ
እኔ ባይገባኝም ጻድቅ ግን በእምነቱ በሕይወት ይኖራል ተብሎ ተጽፏልና በእምነት እኖራለሁ። ሃሌሉያ 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 ሃሌሉያ። በሕይወታችን ብዙ ጥያቄዎች አሉን፣ የሚገቡን ጥያቄዎች፣ የማይገቡን ጥያቄዎች። ነገር ግን እግዚአብሔር እስኪመልስልን ድረስ በመጠበቂያችን ላይ ቆመን የእግዚአብሔርን መልስ በመጠባበቅ በእምነት እንድንኖር እግዚአብሔር ይርዳን። አሜን። እግዚአብሔር ይርዳን። የጻድቅ ሕይወት በእምነት መኖር ነው። መልስ ቢመለስለትም ባይመለስለትም ግራ ቢገባው ባይገባውም ጻድቅ በአምላኩ ላይ ባለው እምነቱ መሄድ ነው ያለበት፣ መቆም ነው ያለበት። እየጸለየ በእምነት መሄድ፣ እያገለገለ በእምነት መሄድ፣ ለእግዚአብሔር ክብር እየሰጠ በእምነት መሄድ። ወደ ኋላ ቢያፈገፍግ ነፍሴ ደስ አይላትም ተብሎ ተጽፏልና ወደ ኋላ በሚያፈገፍግ ጻድቅ እግዚአብሔር አይደሰትም። ቢገባህም ባይገባህም ነገሩ ግልጽ ቢሆንም ባይሆንም ጻድቅ ግን በእምነቱ በሕይወት ይኖራል። አሜን። እግዚአብሔር ለአብርሃም ልጅ እንደሚሰጠው ቃል ገባለት። ነገር ግን አብርሃም 25 ዓመት ሙሉ በእምነት ይጠብቅ ነበር። በእምነት ይጠብቅ ነበር። እርሱ አረጀ፣ ሳራ አረጀች፣ 99 ዓመት ሆናቸው። ሳራም እንደዚሁ አረጀች። አንድ ቀን ግን የእግዚአብሔር ጉብኝት ሲመጣ፣ የእግዚአብሔር ጉብኝት ወደ ቤታቸው ሲመጣ የዛሬ ዓመት በዚህ ጊዜ ወንድ ልጅ ትወልዳለህ ተብሎ ለአብርሃም ሲነገረው ሳራ ጓዳ ሆና እየሳቀች ነበር። አንዳንድ ጊዜ እግዚአብሔር የሚመልሰው መልስ ያስገርመናል፣ ያስቀናል፣ ሞኝነት ይመስለናል። እግዚአብሔር እንዴት በዚህ ጊዜ እንዲህ ያደርጋል? እኔ አርጅቻለሁ፣ ሳራም አርጅታለች፣ እንዴት እግዚአብሔር ይመልሳል ልትል ትችላለህ። ወንድሜ ሆይ ቢገባህም ባይገባህም ጻድቅ ግን በእምነቱ በሕይወት ሃሌሉያ። ከዚህ በጥያቄ ከተሞላው ሰው 4 መሰረታዊ ነገር እንማራለን። 4 መሰረታዊ ነገር እንማራለን። ጠዋት 2 ነግሬያችኋለሁ። አሁን 2 ነገር እጨምርላችኋለሁ። ከዚህ በጥያቄ ከተሞላው ከዕንባቆም ሕይወት የምንማረው ለኔና ለናንተ የሚቀርልን ትምህርት በሕይወታችን የሚፈጸመው ታሪክ ሁሉ በመለኮታዊው አምላክ በእግዚአብሔር ቁጥጥር ስር። አሜን። ዕንባቆም ባቢሎን እንዴት ይመጣል ብሎ ቢጠይቅም፣ እግዚአብሔር ለምን እንዲህ ያደርጋል ብሎ ቢጠይቅም፣ ይሄ ክስተትና ይሄ ሁኔታ ግን በመለኮታዊው አምላክ በእግዚአብሔር ቁጥጥር ስር። በሕይወታችሁ የሚከናወኑ የሚሆኑ ልዩ ልዩ ችግሮች፣ ልዩ ልዩ ግራ መጋባቶች ቢኖሩ አንድ ነገር አስቡ። በሕይወታችሁ የሚፈጸመው ታሪክ ሁሉ በመለኮታዊው አምላክ በእግዚአብሔር ቁጥጥር ስር ነው። ከእግዚአብሔር ውጪ የሚሆን ነገር የለም በሕይወታችሁ። እግዚአብሔር ሁሉን ይቆጣጠራል። በእናንተ ሕይወት የሚሆነውን ነገር ሁሉ እግዚአብሔር ይቆጣጠራል። ስለዚህ ጻድቅ ግን በእምነቱ በሕይወት ይኖራል ተብሎ እንደተጻፈ በእምነት እንጓዛለን፣ በእምነት እንሄዳለን። እግዚአብሔር ነገሮችን ሁሉ ይቆጣጠራል። የባቢሎን ወደ ይሁዳ መምጣት እና የእስራኤልን ምድር ማፍረስ የእግዚአብሔር ፈቃድ ስለሆነ በእግዚአብሔር ቁጥጥር ስር ነው። ሁለተኛው ጠዋት የተነጋገርነው በሕይወታችን የሚፈጸመው ታሪክ ሁሉ የመለኮታዊውን አምላክ የእግዚአብሔርን ዕቅድ ይከተላል። በእኛ ሕይወት የሚፈጸመው ነገር ሁሉ በመለኮታዊው አምላክ በእግዚአብሔር ዕቅድ ነው። የእግዚአብሔርን ዕቅድ ይከተላል። እግዚአብሔር በነቢዩ በኤርምያስ ባቢሎናውያን እንደሚመጡ
ለ70 ዓመት ምድሪቷን እንደሚያፈርሱ እንደሚገዙ በነቢያት ተነግሮ ነበር። ስለዚህ አሁን የባቢሎኖች መምጣት የእግዚአብሔርን መለኮታዊ እቅድ ነው የሚከተለው። ዝም ብሎ የሚሆን ነገር የለም። በሕይወታችሁ ዝም ብሎ የሚሆን ነገር የለም። በሕይወታችሁ መለኮታዊው አምላክ እግዚአብሔር ያቀደው እቅድ ይፈጸማል። ይህንን በሕይወታችን እንማራለን ከዕንባቆም። ሶስተኛው በዚህ ጊዜ የምናየው ከዕንባቆም የምንማረው ሶስተኛው ትልቁ ቁም ነገር በሕይወታችን የሚፈጸመው ታሪክ ሁሉ የእግዚአብሔርን መለኮታዊ የጊዜ ሰሌዳ ይከተላል። በሕይወታችን የሚፈጸመው ታሪክ፣ በሕይወታችን የሚፈጸመው ውጣ ውረድ የእግዚአብሔርን መለኮታዊ የጊዜ ሰሌዳ ይከተላል። እግዚአብሔር በሕይወታችን ለሚሆነው ነገር የጊዜ ሰሌዳ አውጥቶለታል። በዕንባቆም ምዕራፍ 1 ቁጥር 5 ላይ እግዚአብሔር ለዕንባቆም እንዲህ ይለዋል፣ እናንተ የምትንቁ ሆይ አንድ ቢተርክላችሁስ እንኳን የማታምኑትን ሥራ በዘመናችሁ እሰራለሁና እዩ፣ ተመልከቱ፣ ተደነቁ። በዘመናችሁ እሰራለሁ። አንድ ቢተርክላችሁ የማታምኑትን ሥራ ይለዋል ዕንባቆም። እግዚአብሔር ጊዜ ወስኖትለታል። የመለኮታዊውን የጊዜ ሰሌዳ ነው የሚከተለው ሕይወታችሁ ይለዋል። ዕንባቆም ምዕራፍ 2 ቁጥር 3 ላይ እግዚአብሔር እንዲህ ይለዋል፣ ራእዩ ገና እስከተወሰነው ጊዜ ነው፣ ወደ ፍጻሜውም ይቸኩላል። አሜን። እግዚአብሔር ጊዜ ቀጥሮለታል። ይህ ሁኔታ እንዲሆን እግዚአብሔር ጊዜ አመቻችቷል። ወደ ፍጻሜው ይቸኩላል። አሜን። ረጅም ጊዜ ሊፈጅብህ ይችላል። ችግሩ ለቅሶው ረጅም ጊዜ ሊፈጅብህ ይችላል። ወንድሜ ሆይ በሕይወት የሚፈጸመው ታሪክ ሁሉ መለኮታዊውን የእግዚአብሔርን የጊዜ ሰሌዳ ይከተላል። እግዚአብሔር ለችግርህ ጊዜ ወስኖለታል። ሁኔታን ችግርህን ካንተ የሚያስወግድበት የጊዜ ሰሌዳ አለውና ታገሰው። በአንተ ሕይወት የሚፈጸመው ሁሉ በመለኮታዊው አምላክ በእግዚአብሔር የጊዜ ሰሌዳ ነው የሚሄደው። ዕንባቆም ምዕራፍ 2 ቁጥር 20 እግዚአብሔር እንደዚህ ይለዋል፣ እግዚአብሔር ግን በተቀደሰ መቅደሱ አለ፣ ምድር ሁሉ በፊቱ ዝም ትበል። አሜን። ምድር ሁሉ በፊቱ ዝም ትበል። አታጉረምርም፣ አታልቅስ፣ አትጩህ። ለምን? እግዚአብሔር በተቀደሰ መቅደሱ አለ። እግዚአብሔር በተቀደሰ መቅደሱ አለ። ያንተን ችግር ያያል፣ ያንቺን ችግር ያያል። እግዚአብሔር ለችግር ጊዜ ቀጥሮለታል። እግዚአብሔር በተቀደሰ መቅደሱ አለ። አመስግን። እግዚአብሔር ነገሮችን እያየ ነው፣ እየተቆጣጠረ ነው፣ ሁሉን ያውቃል። እኛ ካለፈው ሰኞ ጀምሮ እስከ ትላንት ድረስ የጾምና የጸሎት ጊዜ በቤተ ክርስቲያናችን እያካሄድን ነበር። ወደ 1500 ሰው ይጾምና ይጸልይ ነበር። በዚህ የጾምና የጸሎት ጊዜ የትንቢት መልእክት ነው አንዱ የመጣው እና እግዚአብሔር ለሕዝቡ ከተናገረው ነገር አንዱ የት እንደምትገባ፣ የት እንደምትወጣ፣ እንዴት እንደምትመላለስ ዓይኖቼ ያዩሃል። ሕዝቤ ሆይ፣ ሕዝቤ ሆይ መንገድህን አስተካክል። ሕዝቤ ሆይ ራስህን አስተካክል። የት እንደምትገባ የትም እንደምትወጣ ዓይኖቼ ይከታተሉሃል። እንደዚህ አይነት የሚል መልእክት ነበር የሰማነው። ወንድሜ ገበያ ስትሄድ፣ እህቴ ገበያ ስትሄጂ የእግዚአብሔር ዓይኖች ባንቺ ላይ ናቸው። ስታታልል የእግዚአብሔር ዓይኖች ባንተ ላይ ናቸው። ስትዋሽ የእግዚአብሔር ዓይኖች ባንተ ላይ ናቸው። የት እንደምትገባ የት እንደምትወጣ የሰራዊት አምላክ እግዚአብሔር ዓይኖቹ ይከታተሉሃል። እግዚአብሔር ሁሉን ያውቃል። እግዚአብሔር ሁሉን ያያል። ለአንተ ሕይወት የጊዜ ሰሌዳ አዘጋጅቶለታል።
መቼ ከለቅሶ እንደሚያወጣ፣ መቼ ከጨለማ እንደሚያወጣ፣ መቼ ከምታድንበት ሁኔታ ወጥተህ ለእግዚአብሔር ክብር እንደምታወጣ እግዚአብሔር ጊዜ ቀጥሮልሃል። ለዚህ ነው መልሱ ታገሰው፣ ቢዘገይም በእርግጥ ይመጣልና ታገሰው። በሕይወታችሁ የሚሆነው መከራ ሁሉ እግዚአብሔር መለኮታዊውን የጊዜ ሰሌዳ አዘጋጅቶለታል፣ ጊዜ ቀጥሮለታል። ስለዚህ ያ ጊዜ እስኪመጣ ድረስ በሕይወታችን በትዕግስት በሕይወታችን የሚሆነውን ታሪክ ሁሉ በእግዚአብሔር ፊት እንድንታገስ እግዚአብሔር ለዕንባቆም ይነግረዋል። ለዕንባቆም እንደዚህ ይለዋል። ዕንባቆም ምዕራፍ 3 ቁጥር 16 ላይ በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ። አየ እግዚአብሔር በሚያስጨንቁት ሕዝቦች ላይ እንደሚመጣ ዕንባቆም ተስፋ ገብቶለታል። እግዚአብሔር ጊዜ ቀጥሮለታል። የይሁዳ መከራ በባቢሎናውያን እግዚአብሔር ጊዜ ቀጥሮለታል። በሁለተኛ ዜና ምዕራፍ 36 ከቁጥር 21 ጀምሮ በነቢዩ በኤርምያስ አፍ የተናገረውን ቃል ኤርምያስ ምዕራፍ 25 ቁጥር 11 እንዲህ ይላል። ምድሪቱ ሰንበት በማድረጓ እስክታርፍ ድረስ በተፈታችበት ዘመን ሁሉ 70 ዓመት እስኪፈጸም ድረስ ሰንበትን አገኘች ይላል እግዚአብሔር። 70 ዓመት ባቢሎን ኢየሩሳሌምን እንዲያፈርስ ኢየሩሳሌምን እንዲገዛ ለ70 ዓመት ወስኗል። ዳንኤል ምዕራፍ 9 ቁጥር 2 ላይ እየጾመ እየጸለየ ይሄ ትንቢት የመፈጸሚያው ሰዓት እንደቀረበ እግዚአብሔር በነቢዩ በኤርምያስ የተናገረው 70 ዓመት እንደተፈጸመ አስተዋልኩ ይላል ነቢዩ ዳንኤል። እና እግዚአብሔርን በጾምና በጸሎት ይበቃናል ማረን ብሎ ሲጸልይ እናያለን። በሕይወታችን የሚፈጸመው ታሪክ ሁሉ የመለኮትን አምላክ የጊዜ ሰሌዳ ይከተላል። ክብር ለአምላካችን ለእግዚአብሔር ይሁን። በእግዚአብሔር ጊዜ ሕይወታችን ወደ ክብር ይመጣል። በእግዚአብሔር ጊዜ እግዚአብሔር ይገለጣል። የመከራ ሰዓታችን ያበቃል። ስለዚህ በሕይወታችን የሚፈጸመው ታሪክ ሁሉ የመለኮትን አምላክ የጊዜ ሰሌዳ ስለሚከተል ይህንን እንድንጠገስ ያስፈልጋል። አራተኛው ከዕንባቆም የምንማረው ትልቁ ቁም ነገር በሕይወታችን የሚፈጸመው ታሪክ ሁሉ ሁልጊዜ በመለኮታዊው አምላክ ሁልጊዜ ከመለኮታዊው አምላክ ከእግዚአብሔር መንግሥት ጋር የተያያዘና የተሳሰረ ነው። በሕይወታችን የሚፈጸመው ታሪክ ሁሉ ሁልጊዜ ከመለኮታዊው አምላክ ከእግዚአብሔር መንግሥት ጋር የተያያዘና የተሳሰረ ነው። በሕይወታችን የሚከናወነው ነገር ከመለኮታዊው አምላክ ጋር የተያያዘ ነው። ዝም ብሎ የሚፈጸም አይደለም። የዓለም ታሪክ ቁልፉ፣ የሕይወታችን ታሪክ ቁልፉ የእግዚአብሔር መንግሥት ነው። በሕይወታችን የሚሆነው ሁሉ ከእግዚአብሔር መንግሥት ጋር የተያያዘ ነው። በዓለም ላይ የሚሆነው ነገር ሁሉ ከእግዚአብሔር መንግሥት ጋር የተያያዘ ነው። በዓለም ላይ፣ በሀገር ላይ፣ በሕይወታችን ታሪክ አንዳንድ ችግሮች ሲከሰቱ መሰናክል የለብንም። ይህ ጉዳይ ከእግዚአብሔር መንግሥት ጋር ምን ግንኙነት አለው ብሎ መጠየቅ ነው እንጂ ለምን ሆነ ብሎ ማጉረምረም የለብንም። ክርስቲያኖች ትልቅ ልብ፣ ትልቅ አእምሮ፣ ትልቅ አስተሳሰብ ሊኖረን ይገባል። ትናንትና ምሽት ስለዚህ መልእክት እየተወያየን ከመጽሐፍ ቅዱስ አስተማሪዎች ከቄስ ኢሳያስ ከአስተማሪ ንዋይ ጋራም ከሌሎችም ከአብኔዘርም ጋር ከሌሎችም አገልጋዮች ጋር እየተነጋገርን እያለን ቄስ ኢሳያስ አንድ ታሪክ ነገረን። በሁለተኛው የዓለም ጦርነት 78 ሚሊዮን ሕዝብ አልቋል። 78 ሚሊዮን ሕዝብ ሲያልቅ አውሮፓውያን አብዛኛዎቹ ክርስቲያኖች ናቸው ያለቁት።
ክርስቲያኖች ሲያልቁ በክርስቲያኑ ሕይወት ውስጥ የተፈጠረው እኛ እግዚአብሔርን እያመለክን እኛ እግዚአብሔርን እያገለገልን ለምን እንደዚህ እንሆናለን ብሎ በምዕራብ ዓለም ያለው ክርስቲያን ከእግዚአብሔር ወደ ኋላ አለ የሚል ታሪካዊ ጥናት እንዳለ ቄስ ኢሳይያስ እየነገረን ነበር። ሰዎቹ በሕይወታቸው የሚፈጸመው ታሪክ ከእግዚአብሔር መንግስት ጋር የተያያዘ መሆኑን አላሰቡ። በሕይወታችን የሚደርሱ ከባድ ነገሮች ከእግዚአብሔር መንግስት ጋር ይያያዛሉ። በሀገራችን የሚሆኑ ከባድ ችግሮች ከእግዚአብሔር መንግስት ጋር ይያያዛሉ። የዓለም ታሪክ፣ የእኛ ታሪክ ቁልፉ ነገር የእግዚአብሔር መንግስት ነው። አሜን አሜን። ስለዚህ በሕይወታችን አንድ ጉዳይ በሀገር ላይ በዓለም ላይ አንድ ጉዳይ ሲከሰት መሰናክል የለብንም። ይሄ ጉዳይ ከእግዚአብሔር መንግስት ጋር ምን ግንኙነት አለው? እግዚአብሔር እኔን ከዚህ ጉዳይ ምን ሊያስተምረኝ ይችላል የሚለውን ነገር ነው መማር ያለብን እንጂ ማጉረምረምና ለምን እግዚአብሔር እንደዚህ ፈቀደ የሚል ጥያቄ ውስጥ መግባት የተሳሳተ ሕይወት ነው። ምክንያቱም በሕይወታችን የሚፈጸመው ታሪክ ሁሉ ከመለኮታዊ አምላክ ከእግዚአብሔር መንግስት ጋር የተያያዘ ነው። በግል ሕይወታችን በሚገጥመን ችግር ሁሉ ማጉረምረም ሳይሆን እግዚአብሔር ከዚህ ነገር ውስጥ ምን ሊያስተምረኝ ይችላል ብሎ መጠየቅ ነው። በእኔ ሕይወት ውስጥ ምን ሊታረም የሚገባው ነገር ይሆን? የተሳሳትኩት የት ጋር ይሆን ብለን ራሳችንን መመርመርና መጠየቅ ይገባናል። እግዚአብሔር ይህንን ነገር ለምን ፈቀደ ብሎ በመጠየቅ ትርጉም ያለው ነገር በሕይወታችን እንድንማር ከዚያ ነገር መልካም ነገር እንድናወጣ እንጂ እንድናጎመረም እግዚአብሔር አይፈልግም። እግዚአብሔር የጸሎታችንን መልስ ሊያዘገይ ይችላል። አንዳንድ ጊዜ እግዚአብሔር የጸሎታችንን መልስ የሚያዘገየው ከኛ እኔነት ጋር ሲታገልና ከሕይወታችን የማይገባውን ነገር ሊያስወግድ ሊገርዝ ነው። የጸሎት ጥያቄያችን ይዘገያል። የጸሎት ጥያቄያችን ሲዘገይ ማጉረምረም የለብንም። እግዚአብሔር ከኛ ሕይወት የሚቆርጠው ነገር ይኖራል። ከኛ እኔነት ጋር የሚታገለው ነገር ይኖራል። ስለዚህ ማጉረምረም ሳይሆን እግዚአብሔር የሕይወታችንን የነገሮቻችን ሁሉ ባለቤት መሆኑን አውቀን በሚሆነው ነገር ሁሉ እግዚአብሔር ሁሉን እንደሚቆጣጠር አውቀን ከዕንባቆም ሕይወት እንማር ይገባል። የዕንባቆም መጽሐፍ ምዕራፍ 3ን እሱን ጥቂት አሳይቻችሁ እጨርሳለሁ። የዕንባቆም ምዕራፍ 3 በጣም በዕንባቆም ሕይወት ውስጥ የተለየ ሕይወት ነው የምትመለከቱት። ይህንን ክፍል ስታነቡ ዕንባቆም ምዕራፍ 3ን ስታነቡ የውጤታማ ጸሎት ምስጢር ከዚህ ክፍል እንማራለን። ብዙ ጸሎቶች እንጸልያለን። ክርስቲያኖች በሕይወታችን ብዙ ጸሎቶች እንጸልያለን፣ ግን ብዙ ጸሎቶች አይመለሱልንም። የማይመለሱበት ምክንያት እንዴት እንደምንጸልይ አናውቅም። አንዳንድ ጊዜ ደግሞ በኃጢአትና በትዕቢት በአመፅ ተይዘን እንጸልያለን። ጸሎታችን ከንቱ ይሆናል። ተመልከቱ፣ ውጤታማ ዕንባቆም ከምዕራፍ 1 ከምዕራፍ 2 ወጥቶ ምዕራፍ 3 ላይ ሲደርስ የጸሎት ሕይወቱ ተቀየረ፣ ባህሪው ተቀየረ። ከእግዚአብሔር መልካም ነገር ተማረ፣ ጸሎቱን ቀየረ። መጀመሪያ ምዕራፍ 1 ላይ በጥያቄ ይጸልይ ነበር። ምዕራፍ 1 ቁጥር 12ም በጥያቄ ይጸልይ ነበር። እግዚአብሔር ደግሞ ጻድቅ ግን በእምነቱ በሕይወት ይኖራል እያለ ይመልሰው ነበር። ምዕራፍ 3 ላይ ሕይወቱ ተቀየረ። አሜን። ምዕራፍ 3 ሕይወቱ ተቀየረ። ምን እያለ ነው የሚጸልየው? አዲሱ መደበኛ ትርጉም እንደዚህ ነው የሚጠይቀው። ያ በጥያቄ የተሞላ ነቢይ አሁን ጸሎቱን በመዝሙር ያቀርባል፣ ማጉረምረም ያቆማል፣ በዝማሬ ከአምላኩ ጋር ይገናኛል። እነዚህን ጸሎቶች ይጸልያል። እግዚአብሔር ሆይ ዝናህን ሰምቻለሁ፣ እግዚአብሔር ሆይ ሥራህም አስፈራኝ። በእኛ ዘመን አድሳቸው፣ በእኛ ጊዜ እንዲታወቁ አድርግ።
በመዓት ጊዜ ምሕረትህን አስብ እያለ 4 ክርስቲያኖች ልንማራቸው የሚገቡ የውጤታማ ጸሎት ህይወት ከዕንባቆም ህይወት እንማራለን። ዕንባቆም ማጉረምረሙን አቆመ። ዕንባቆም ጥያቄውን አቆመ። ዕንባቆም በምስጋና በተሞላ ህይወት በአምላኩ በእግዚአብሔር ፊት ጸሎቱን ማቅረብ ጀመረ። ይሄ የዕንባቆም ምዕራፍ 3 ምዕራፍ ጸሎት ነው። ዕንባቆም ምዕራፍ 3 ጸሎት ነው። በመጽሐፍ ቅዱሳችን ውስጥ ከሚገኙ ታላላቅ ጸሎቶች አንዱ ዕንባቆም ምዕራፍ 3 ነው። አብርሃም ለሰዶም ከማለደው ጸሎት ጋር ዳዊት ለመቅደሱ ሥራ ለተሰበሰበው ዕቃና ገንዘብ ከተደረገው ጸሎት ጋር አብሮ የሚጠቀስ ነው። ዘፍጥረት ምዕራፍ 18 ከ22 እስከ 33 የአብርሃምን ጸሎት ታያላችሁ። አንደኛ ዜና ምዕራፍ 29 ከ10 እስከ 20 የዳዊትን ጸሎት ታያላችሁ። ዕንባቆም ምዕራፍ 3ም ከነዚህ ጸሎቶች ጋር አብሮ የሚደመር ስለ ጸሎት ልንማር የሚገባን ህይወት ነው። የዕንባቆም መጽሐፍ እግዚአብሔር ለእስራኤል ተሐድሶን ሪቫይቫልን እንዲልክ የጸለየው ጸሎት ቶሎ ለምን አይመለስም በማለት በጠየቀው ጸሎት ይጀምራል። ሆኖም እግዚአብሔር ጸሎቱን ሲመልስ ባቢሎናውያንን ይሁዳን ለመቅጣት እልካቸዋለሁ በማለት ይመልስለታል። ዕንባቆም የጠበቀው መልስ አይደለም። ስለዚህም እግዚአብሔር እንዴት ታደርጋለህ ብሎ ይጠይቀዋል። እግዚአብሔር ከእርሱ ይልቅ ጻድቅ የሆነውን ሕዝብ ለመቅጣት እንዴት እስራኤልን ኃጢአተኛውን ሕዝብ ይልካል ብሎ ይጠይቃል። ይህም ጥያቄው ምዕራፍ 1 ላይ ይጠይቃል። ምዕራፍ 2 ላይ ደግሞ መልስ ይመጣለታል። ጻድቅ ግን በእምነት በሕይወት ይኖራል የሚል መልስ ይመጣለታል። እግዚአብሔር ባቢሎንንም እንደሚቀጣ ምዕራፍ 2 ላይ ከቁጥር 6 እስከ 20 ይመልስለታል። እግዚአብሔር ባቢሎናውያንን ይቀጣል፣ ጻድቃን ግን በእምነት በሕይወት ይኖራሉ ብሎ ይነግረዋል። ጊዜው ከባድ ቢሆንም መጥፎ ቢሆንም የሚመጣው ዘመን የባሰ ከባድ ሊሆን ይችላል። ነገር ግን ጻድቅ ግን በእምነት በሕይወት ይኖራል የሚል መልስ ይመጣለታል። ምዕራፍ 3 የዕንባቆም ጸሎት በ3 አይነት ተከፍሎ እንመለከተዋለን። አንደኛው የዕንባቆም ጸሎት እግዚአብሔርን እንዴት እንደምንቀርበው ያስተምረናል። ሁለተኛው የእግዚአብሔርን ታላቅ ሥራ በማድነቅ መጸለይ እንዳለብን ከቁጥር 3 እስከ 15 ይነግረናል። ምዕራፍ 3 ከቁጥር 1 እስከ 2 እግዚአብሔርን እንዴት እንደምንቀርበው ጸሎት ያስተምረናል። ቁጥር 3 እስከ 15 የእግዚአብሔርን ታላቅ ሥራ በማድነቅ መጸለይ እንዳለብን ያስተምረናል። የዕንባቆም የግል ምስክርነቱን መጸለይ እንዳለብን ከቁጥር 16 እስከ 19 ይህንን ጸሎት ያቀርብልናል። ከዕንባቆም ስለ ጸሎት የምንማረው አንደኛው በዚህ ምዕራፍ 3 ላይ የምንማረው እግዚአብሔርን በጸሎት እንዴት እንደምንቀርበው ነው። ዛሬ ስለ ጸሎት ሕይወታችሁ ትንሽ ተነጋግረን እንድንጨርስ እፈልጋለሁ። ዕንባቆም የተስተካከለ ጸሎት ሲጸልይ እንመለከታለን። ወደ እግዚአብሔር እንዴት እንደምንቀርብ በጸሎት ስለማናውቅ ብዙ ጸሎታችን አይመለሱልንም። ለምሳሌ 2 ምክንያቶች ብሰጣችሁ፣ አንደኛው እግዚአብሔርን በተሰወረና በድፍረት ኃጢአት ብንቀርበው እግዚአብሔር ጸሎታችንን አይመልስልንም። በኢሳይያስ ምዕራፍ 59 ከቁጥር 1 እስከ 2 ባለው ክፍል ላይ እንደዚህ ይላል፣ እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም። ነገር ግን በበደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል። ስለዚህ እግዚአብሔር ጸሎታችንን ከማይሰማበት መንገዶች አንዱ የተሰወረ ኃጢአትና የድፍረት ኃጢአት ስንለማመድ ክርስቲያኖች እግዚአብሔር ጸሎታችንን አይሰማም። በማጉረምረም ስንጸልይ እግዚአብሔር ጸሎታችንን አይሰማም። በድፍረት በትዕቢት ስንጸልይ እግዚአብሔር ጸሎታችንን አይሰማም። ጸሎታችን በአየር ላይ ይቀራል።
የዛሬ 40 ዓመት በህይወቴ እግዚአብሔር እንዴት አድርጎ ህይወቴን እንደተናገረ ለመስክርላችሁ። የዛሬ 40 ዓመት ቤተክርስቲያናችን ተዘግቷል። ከውጪ ስደት አለ፣ ከውስጥ ደግሞ የቤተክርስቲያን ችግር አለ። ጥቂት መሪዎች በአንድ ቤት ውስጥ ተሰብስበን ለ3 ቀን ቀንና ሌሊት እንጾማለን፣ እንጸልያለን። በሶስተኛው ቀን ሌሊት እግዚአብሔር በመንፈሱ ወደ ህይወቴ መጣ። ወደ ህይወቴ መጥቶ ጌቱ አለኝ። አቤት አልኩት። እስካሁን ስለኔ ቤት ጸልያል፣ ስለኔ ስራ ጸልያል። እስቲ ደግሞ እኔ ስላንተ ህይወት እንድናገር እድል ስጠኝ አለ። ዋው! ስለኔ ህይወት አልኩት። አዎ ስላንተ ህይወት አለኝ። እሺ አልኩት። 3 ነገር በህይወቴ የማደርጋቸውን ነገሮች በዛ ሌሊት እግዚአብሔር አሳየኝ። ወደ ገጠር ለአገልግሎት ስንሄድ እኛ ሁል ጊዜ የመጀመሪያው እግዚአብሔር ያሳየኝ ነገር ወደ ገጠር ለአገልግሎት ስንሄድ ሰዎቹ ዕቃችንን ከተቀበሉ በኋላ ጫማችንን አውልቀው እግራችንን ያጥባሉ። እኔ ግን ለመታጠብ ፈቃደኛ አልሆን። ታጥቤ መጥቻለሁ አያስፈልገኝም ብዬ እምቢ እላቸዋለሁ። እና እግዚአብሔር በዛ ሌሊት እግርህን ለመታጠብ ለምንድነው ፈቃደኛ ያልሆንከው የማትሆነው ብሎ ጠየቀኝ። ልማዴ ነው፣ ባህሌ ነው፣ ሰውን ማስቸገር ነው ብዬ ለጌታ መለስኩለት። እግዚአብሔር የሰጠኝ መልስ ምን እንደሆነ ታውቃላችሁ? ባህልህ ሳይሆን ልማድህ ሳይሆን በአንተ ህይወት ውስጥ የሌላውን ሰው እግር ዝቅ ብለህ ለማጠብ ስለማትፈልግ በህይወት ስር የሰደደ ትዕቢት ትላለ ነው አለ። እንደዚህ አስቤ አላቅም። በህይወቴ እንደዚህ አስቤ አላቅም። እና ላሚቷ ቀንዷን በዱላ እንደተመታች አዞረኝ፣ አለቀስኩ። ትዕቢት ውስጥ ስላለ ነው አለኝ። አንዳንድ ጊዜ ደግሞ በቤት ምግብ ስንበላ ከባለቤት ጋር እኔ አጉረመረማለሁ። ምን አይነት ምግብ ነው ይሄ? ለምንድን ነው እንዲህ አይነት ምግብ የሚቀርበው ብዬ እጣላለሁ። እና ከባለቤት ጋር ምግብ ለመብላት የምትጣላበት ምክንያት ምን እንደሆነ ታውቃለህ አለኝ። ያው ምግቡ ደስ ስለማይለኝ ነው አልኩት። እንደሱ አይደለም አለ። ያ ምግብ የደሃ ምግብ ነው ብለህ ስለምታስብ በአንተ ህይወት ውስጥ ስር የሰደደ ትዕቢት ስላለ ነው አለ። ህይወታችሁን በእግዚአብሔር ፊት ፈትሻችሁ ታውቃላችሁ? ለእግዚአብሔር ብርሃን ህይወታችሁን ሰጣችሁ ታውቃላችሁ? አያችሁ፣ በህይወታችን ብዙ የተሰወሩ ህይወቶች አሉ፣ ትምክህቶች አሉ፣ ትዕቢቶች አሉ። የእግዚአብሔር ብርሃን በህይወታችን ላይ ካልበራ ህይወታችንን አናውቅም። እና በዚያ ሌሊት እግዚአብሔር ያንን መራራ ዘር ከህይወቴ ላይ ነቀለው። ጠባሳው አሁን ይሰማኛል። ውሃ ቀዳውኝ፣ ወደ ጓዳ ሄጄ ውሃ መጣው፣ ጆግ አመጣው። እግራቸውን ከኔ ጋር ያሉትን ቀሰቀስኳቸው እና ተነሱ አልኳቸው። ተነሱ፣ እግራቸውን አሁን አጥባለሁ አልኳቸው። እና ተደናገጡ አብረውኝ ያሉት። ለምንድን ነው አሉኝ። እንዴት ብዬ ልንገራቸው? እግዚአብሔር ትዕቢት አንተ ውስጥ አለ ብሎኛል። እኔ መሪያቸው ነኝ፣ ወደፊት እነግራችኋለሁ አልኳቸው። በዛች ሌሊት እንባዬም ይፈሳል፣ ውሃውም ይፈሳል። የነዛን ወንድሞች እግር በእጆቼ አጠብኩ። እግዚአብሔር ያንን መራራ ዘር፣ ያንን መራራ ስር ከህይወቴ ነቀለው።
አያችሁ ብዙ ጸሎቶች በቤተ ክርስቲያን ይደረጋሉ፣ ነገር ግን ብዙ ጸሎቶች አይመለሱም። ዕንባቆም ሕይወቱ በማጉረምረም የተሞላ ሰው ነው። ነገር ግን ምዕራፍ 3 ላይ ሲደርስ ሕይወቱ ተለወጠ፣ ታሪኩ ተቀየረ። እግዚአብሔርን የሚቀርብበት መንገድ ገባው። ሁለተኛው ጸሎታችን የማይሰማው እንዴት እንደምንጸልይ ማናውቅም። አንዳንዶቻችን ተንበርክከን በኢየሱስ ስም እንላለን። እግዚአብሔርን እንዴት እንደምንቀርብ አናውቅም። ወንድሞች ሆይ ጸሎታችን መልስ እንዲኖረው እግዚአብሔርን እንዴት መቅረብ እንዳለብን መማር ትፈልጋላችሁ? ትንሽ ደቂቃ ልንገራችሁ። ከዕንባቆም የምንማራቸው እግዚአብሔርን እንዴት መቅረብ እንዳለብን፣ አንደኛው እግዚአብሔርን በትህትና እንቅረበው። አቤቱ ዝናህን ሰምቼ ፈራሁ። ያ እኔ ስጮህ ለምን አትመልስም? ኃጢአተኛው ጻድቁን ሲውጠው እንዴት ዝም ትላለህ? የሚለው ሰው ምዕራፍ 3 ላይ ሕይወቱ ተቀየረ። የዕንባቆም ሕይወት ተቀየረ። አቤቱ ዝናህን ሰምቼ ፈራሁ፣ አቤቱ ስራ አስፈራኝ አለው። ምን አይነት ሕይወት ነው ይሄ? እግዚአብሔርን በትህትና መቅረቡ ነው። ወንድሞችና እህቶች ወደ ጸሎት ስትመጡ ሁል ጊዜ እግዚአብሔርን በትህትና ቅረቡት። የኔ ሐሳብ ለምን አልሆነም፣ የኔ ጥያቄ ለምን አትመልስም በሚል በማንነትና በእኔነት ተሞልተን የምናቀርባቸው ጸሎቶች መልስ የላቸውም። እግዚአብሔር አይመልስም። እግዚአብሔር ለዕንባቆም አልመለሰለትም። በመጀመሪያው ክፍል ምዕራፍ 3 ላይ ግን ዕንባቆም ሕይወቱ ተለውጧል፣ ታሪኩ ተቀይሯል። እግዚአብሔር ሆይ ዝናህን ሰምቼ ፈራሁ ብሎ በእግዚአብሔር ፊት ወደቀ። በትህትና ወደቀ፣ በተሰበረ ልብ ወደቀ። ወንድሞችና እህቶች ወደ እግዚአብሔር ፊት ስንቀርብ በትህትና እንቅረብ። እግዚአብሔር ትልቅ ነው። እግዚአብሔር ታላቅ ነው። አንዳንድ ጊዜ እግዚአብሔር የቆሎ ጓደኛችን አድርገን ነው ለመጸለይ የምንሞክረው። ኖ የእኛ አምላክ የሚባል እሳት ታላቅ አምላክ ነው። በመፍራትና በትህትና ወደ እግዚአብሔር እንቅረብ። አቤቱ ዝናህን ሰምቼ ፈራሁ። አያችሁ፣ በትህትና ነው የቀረበው። በትህትና ትህትና ማለት ምን ማለት እንደሆነ ታውቃላችሁ? ትህትና ማለት ራስን በራስ አይን ትንሽ ወይም ባዶ ሆኖ ማየት ማለት ነው። ስለ ራሳችን የምንሰጠው ቦታ ትንሽ ወይም ባዶ ማድረግ፣ የማንጠቅም ባሪያዎች እንደሆን ማሰብ፣ ራሳችንን በማዋረድ መቅረብ፣ በትህትና መቅረብ። እግዚአብሔር የሚሰማው ጸሎት በትህትና የሚቀርብ ጸሎት ነው። ጠዋት እንደነገርኳችሁ የማደጋችን ምልክቱ፣ የትልቅነታችን ምልክቱ አገልግሎታችን አይደለም። ቤተ ክርስቲያን የሰጠችን ስም አይደለም። በአገልግሎት እሳት ከሰማይ ማውረዳችን አይደለም። የትልቅነታችን ምልክቱ ትህትናችን ነው፣ ባዶነታችን ነው። ያ ቅዱሱ ኢየሱስ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። እኔና አንተ ማንን ታዲያ? በልብ ትምክህት፣ በልብ ትዕቢት ወደ እግዚአብሔር ፊት ብንቀርብ አንዳች ምላሽ አናገኝም። ብዙ ጸሎቶች በምድር ላይ አይመለሱም። ለምን? እግዚአብሔርን እንዴት እንደምንቀርበው አናውቅም። በእግዚአብሔር ፊት በትህትና መቅረብ፣ በእግዚአብሔር ፊት ራስን በማዋረድ መቅረብ እግዚአብሔር የሚመልሰው ጸሎት። ለዕንባቆም እግዚአብሔር የመለሰው ጸሎት ምዕራፍ 3 ላይ ታላቅ ጸሎት ነው። ታላቅ የጸሎት ምዕራፍ ነው። ዕንባቆም ምዕራፍ 3 እግዚአብሔርን በትህትና ቀረበ። ዕንባቆም በእግዚአብሔር ፊት ራሱን በማዋረድ ቀረበ። ክብር ለአምላካችን ለእግዚአብሔር ይሁን።
የዕንባቆም ጸሎት ምዕራፍ 1 ከቁጥር 2 እስከ 4 ምዕራፍ 1 ቁጥር 13 ከዕንባቆም ምዕራፍ 3 ቁጥር 2 ጋር ሲታይ ጸሎቱ ልዩነት ያሳያል። የምዕራፍ 1 ጸሎቱ ማጉረምረም ነው። የምዕራፍ 3 ጸሎቱ ግን በትህትና በእግዚአብሔር ፍርሃት የተሞላ ጸሎት ነው። የተለየ ጸሎት ነው። በምዕራፍ 1 ላይ የጸለየው ጸሎት ክፋት የለውም። ዕንባቆም ስለ እስራኤል ኃጢአት አዝኗል። መንፈሳዊ ተሐድሶን ሪቫይቫል ለምን አልመጣም? ስለዚህም ነቢዩ ለምን እንዲሆነ ብሎ እግዚአብሔርን ሊጠይቅ ይችላል። ሆኖም ግን እግዚአብሔር በምዕራፍ 1 ጸሎቱና በምዕራፍ 3 ጸሎቱ መካከል ግን አንድ ልዩ ነገር ሆኗል። ዕንባቆም ሕይወቱ ተለውጧል። ሃሌሉያ! ሕይወቱ ተለውጧል። በአጠቃላይ ዕንባቆም አስተሳሰቡን ከራሱ ሁኔታ ላይ፣ ከእስራኤላውያን ሁኔታ ላይ፣ ከባቢሎናውያን ሁኔታ ላይ አንስቶ አሁን አስተሳሰቡን በእግዚአብሔር ማንነት ላይ አድርጓል። ዕንባቆም እንደ ሰው አስተሳሰብ ሲያስብ እስራኤላውያን ከባቢሎናውያን የተሻሉ ኃጢአተኞች ናቸው። ሆኖም ግን ወደ እግዚአብሔር ሲመለከት የእግዚአብሔርን ጽድቅ ሲያስብና ሲያይ ይህንን መለኮታዊ አምላክ ሲያመልክ የእስራኤላውያንና የባቢሎናውያን ልዩነት ምንም አልነበረም። ሮሜ 3:23 ላይ ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋልና። ዕንባቆም ራሱንም ሆነ ሌሎችንም የእግዚአብሔር ክብር የጎደላቸው ለመዳን የእግዚአብሔር ምሕረት የሚያስፈልጋቸው እንደሆነ አስበ። ዕንባቆም ይህንን ሊረዳ የቻለው ስለ ራሱም ስለ እስራኤልም ስለ ባቢሎናውያንም ማሰብ በመተው የእግዚአብሔርን ቅድስናና ፍርድ ሲያሰላስል ነው። ዛሬም ቢሆን የኔና የናንተ ችግር ያለንበትን ችግር አተኩረን በማየት ሁኔታችንን በእግዚአብሔር ብርሃን አለማየታችን ነው። ዕንባቆም አይኖቹን በእስራኤላውያን በባቢሎናውያን ላይ በማድረጉ ተቸገረ። አሁን ግን አይኖቹን ወደ እግዚአብሔር ጽድቅና ብርሃን ሲያደርግ ሕይወቱ ተለወጠ። ነቢዩ ከእስራኤላውያንም ከባቢሎናውያንም ከራሱም ላይ አንስቶ ወደ አስደናቂው የእግዚአብሔር ቅዱስና መቅደስ አነሳ። ሁላችንም ኃጢአተኞች እንደሆንን የእግዚአብሔርም ክብር እንደጎደለን ተሰምቶን ስንጸልይ ውጤታማ ጸሎት እንጸልያለን። ክብር ለአምላካችን ለእግዚአብሔር ይሁን። የዕንባቆም ሁለተኛው የጸሎቱ አይነት እግዚአብሔርን በትህትና ቀረበ። ሁለተኛው የጸሎቱ አይነት ደግሞ እግዚአብሔርን በማክበርና በማድነቅ መጸለይ፣ መቅረብ። በጣም የሚገርም ጸሎት ነው። ምዕራፍ 3 ከቁጥር 3 እስከ 5 ስታነቡ ጸሎቱን እንደዚህ አድርጎ ይናገራል። እግዚአብሔር ከቴማን ቅዱሱም ከፓራን ተራራ ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናው ምድሩን ሞልቷል። ጸዳሉም እንደ ብርሃን ነው፣ ጨረሩም ከእጁ ወጥቷል። ኃይሉም በዚያ ተሰውሯል። ቸነፈር በፊቱ ይሄዳል፣ የእሳት ነበልባል ከእግሩ ይወጣል። ቆመ፣ ምድርን አወካት፣ ተመለከታት፣ አሕዛብን አናወጠ፣ የዘላለም ተራሮች ተንቀጠቀለጡ እያለ ስለ እግዚአብሔር ክብር ይጸልያል። አብዛኛው ጊዜ እኛ እግዚአብሔርን በማድነቅና በማክበር የምናጠፋው ጊዜ በጣም ጥቂትና ትንሽ ነው። ዕንባቆም በመጀመሪያው የጸለየው የራሱን ጥያቄ በማቅረብ ነበር። በዚህ ጸሎቱ ውጤታማ አልነበረም። በቅድሚያ በእግዚአብሔር ማንነትና ባህሪ ላይ አተኩረን ክብርን ለእግዚአብሔር ብንሰጥ የእግዚአብሔርን ሥራ ባለፉት ጊዜያት አሁን ባለንበትም ዘመን በሚያደርገው ላይ አተኩረን ብናመሰግን ጥያቄያችን ይለወጣል፣ ይመለሳልም። በእግዚአብሔር ሐሳብና ምሕረት ላይ እናተኩራለን። ክብር እግዚአብሔር ይሁን። ስለዚህ ሁልጊዜ ስንጸልይ እግዚአብሔርን በማክበር እንጸልይ፣ እግዚአብሔርን በማድነቅ እንጸልይ፣ እግዚአብሔርን ከፍ በማድረግ እንጸልይ። ሶስተኛው ከዕንባቆም የምንማረው የጸሎት ሕይወት ስለ እግዚአብሔር ሥራ መጸለይ ነው። ዕንባቆም በዚህ ክፍል ላይ በጣም አስደናቂ የሆነ ሶስተኛው የጸሎቱ አይነት እግዚአብሔርን እንዲህ ይለዋል፣ እግዚአብሔር ሆይ ሥራህ አስፈራኝ፣ በእኛ ዘመን አድሳቸው፣ በእኛም ጊዜ እንዲታወቁ አድርግ። ዋው!
እግዚአብሔር ሆይ ስራ አስፈራኝ፣ በእኛ ዘመን አድሳቸው፣ በእኛ ጊዜ እንዲታወቁ አድርግ። ስለ እግዚአብሔር ስራ መጸለይ፣ ስለ እግዚአብሔር ስራ መማፀን ትልቅ መልስ፣ ትልቅ የጸሎት ጥያቄ መልስ ያመጣል። ብዙ ጊዜ እኛ የምንጸልየው ስለ ራሳችን ጉዳይ ነው፣ ስለ ራሳችን ስራ ነው፣ ስለ ራሳችን ጥያቄ ነው። ወንድሞችና እህቶች ውጤታማ ጸሎት የሚጸልዩ ሰዎች ስለ እግዚአብሔር ስራ የሚጸልዩ ናቸው። አሜን። ይሄ ጸሎት በዓለም ላይ ለተነሳው ሪቫይቫል፣ በዓለም ላይ ለተነሱ ታላላቅ ሪቫይቫሎች የጸሎት ርዕስ ነበር። በእኛ ዘመን አድሳቸው፣ በእኛ ዘመን እንዲታወቁ አድርግ። እግዚአብሔር ሆይ ስራህ በእኛ ዘመን ይታደስ፣ ስራህ በእኛ ዘመን ይታወስ። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር በክብር በእናንተ መካከል እንዲያልፍ ከፈለጋችሁ ስለ እግዚአብሔር ስራ ጸልዩ፣ ስለ እግዚአብሔር ስራ ማልዱ። እግዚአብሔር ሆይ ስራ በመካከላችን ይገለጥ፣ ስራ በመካከላችን ይታወቅ። እኛ ስለ እግዚአብሔር ስራ ስንጸልይ እግዚአብሔር የኛን ስራ ይመልሳል። እግዚአብሔር የኛን ቤት ይሰራል። እግዚአብሔር የኛን ጥያቄ ይሰራል። ስለዚህ ስለ እግዚአብሔር ስራ ጸልዩ። ስራ በእኛ ዘመን ይታደስ፣ ስራ በእኛ ዘመን ይቀደስ እያላችሁ ጸልዩ። ያን ጊዜ የእናንተ ስራ በእግዚአብሔር ይሰራል። ውጤታማ ጸሎት ያለው ጸሎት እንዲህ የሚጸልዩ ናቸው። ስለ እግዚአብሔር ስራ የሚጸልዩ፣ ስለ እግዚአብሔር ጉዳይ የሚጸልዩ፣ ስለ እግዚአብሔር አገልግሎት የሚጸልዩ ሰዎች በሚጸልዩበት ጊዜ እግዚአብሔር የነሱን ጉዳይ ይሰራል። እግዚአብሔር የነሱን ቤት ይሰራል። እግዚአብሔር የነሱን ጥያቄ ይመልሳል። ሁልጊዜ ጸሎታችን የኛ ጉዳይ፣ የኔ ጉዳይ ከሆነ እግዚአብሔር እንደነዚህ አይነት ጸሎቶችን ብዙ አይመልስም። ረጅም ዘመን ይፈጃሉ። ወንድሞች ሆይ ስለ እግዚአብሔር ስራ መጸለይ ልመዱ። ስለ እግዚአብሔር ስራ ጸልዩ። እግዚአብሔር ሆይ ስራ በእኛ ዘመን አድሳቸው፣ ስራህን በእኛ ዘመን አድሳቸው። በሐዋርያት ዘመን ትሰራበት የነበረው ያ የቀድሞ ስራ በእኛ ዘመን ይታደስ፣ በእኛ ዘመን እንዲታደስ፣ በእኛ ዘመን እንዲታወቅ አድርግ ብለን በእግዚአብሔር ፊት በጾምና በጸሎት ብንጸልይ እግዚአብሔር ታላቅ ሪቫይቫል ያስነሳል። ታላቅ ክብሩ ይገለጣል። ታላቅ ኃይሉ ይገለጣል። በእንግሊዝ፣ በአውሮፓ፣ በተለያዩ ዓለማት የተነሱ ታላላቅ ሪቫይቫሎች በዚህ የጸሎት ርዕስ ነው። ዕንባቆም ምዕራፍ 3 ቁጥር 2 ዕንባቆም ምዕራፍ 3 ቁጥር 2 ታላቅ ጸሎት ነው። እግዚአብሔር ሆይ በእኛ ዘመን ስራህን አድስ፣ በእኛ ዘመን ስራህ ይታወቅ። ስንቶች የእግዚአብሔር ክብር በመካከላችሁ እንዲገለጥ ትፈልጋላችሁ? ስንቶች የእግዚአብሔርን ክብር ትጠማላችሁ? ስንቶች እጆቻችሁን አሳዩኝ። ስንቶች እግዚአብሔር ክብሩን በእናንተ መካከል እንዲገልጥ፣ ኃይሉን በእናንተ መካከል እንዲገልጥ ትፈልጋላችሁ? ስለ እግዚአብሔር ስራ ጸልዩ። ስለ እግዚአብሔር ስራ ጸልዩ። የእግዚአብሔር ክንድ እንዲነሳ ጸልዩ። እግዚአብሔር የእናንተን ስራ ይሰራል። እግዚአብሔር የእናንተን አገልግሎት ይሰራል። እግዚአብሔር የእናንተን ቤተ ክርስቲያን ይሰራል። ውጤታማ ጸሎት ስለ እግዚአብሔር ስራ መጸለይ ነው። ብዙዎቻችን ስለ ራሳችን እየጸለይን ረጅም ዘመን እናጠፋለን። በመጨረሻው የዕንባቆም ጸሎት፣ አራተኛው የዕንባቆም ጸሎት አይነት ውጤታማ የሆነው በመዓት ጊዜ ምሕረትህን አስብ። ስለ እግዚአብሔር ምሕረት ማሰብ፣ ስለ እግዚአብሔር ምሕረት መለመን፣ ስለ እግዚአብሔር ምሕረት መጸለይ። እኔ ኃጢአተኛ ነኝ፣ እኔ የማልጠግም ባሪያ ነኝ፣ እግዚአብሔር ሆይ ያንተ ምሕረት ይምጣ እያለ ዕንባቆም ይጸልያል። በዚህ ከባድ ዘመን፣ በዚህ ከባድ ጊዜ የሚጸልዩ ጸሎቶች እግዚአብሔር በክብር ይመልሳቸዋል። አሜን። እግዚአብሔር በኃይል ይመልሳቸዋል። እግዚአብሔር በታላቅነት ይመልሳቸዋል። ክብር ለእግዚአብሔር ይሁን። ዕንባቆም በዚህ ጸሎት የባቢሎናውያን ወረራ ያመጣበትን ፍርሃት
አስወገደ። የእግዚአብሔርን የማዳን ኃይል በማሰላሰል ፍርሃቱን አስወገደ። የእግዚአብሔርን ታማኝነት በማሰላሰል ፍርሃቱን አስወገደ። እግዚአብሔር ጸሎቱን መለሰለት እና ከዚያ በኋላ ይህንን ጸሎት እንደዚህ ብሎ ይጸልያል። ይህን ፍርሃት ከሕይወቱ እግዚአብሔር ካስወገደለት በኋላ የዕንባቆም ጸሎት በዚህ ይጠቃለላል። ምንም እንኳን በለስ ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እርሾችም መብል ባይሰጡ፣ በጎች ከበረት ቢጠፉ፣ ላሞች በጋጣ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሤት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። ሃሌሉያ! ክብር እንሰጠዋለን ለዚህ አምላክ። ሃሌሉያ! 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 ውጤታማ ጸሎት ጸለየ ዕንባቆም። ከዚህ በኋላ ከፍርሃቱ ተገላገለ፣ ከጭንቀቱ ተገላገለ፣ ከጥያቄው ተገላገለ። እርሾች መብል ባይሰጡም ግድ የለም አለ። ባቢሎናውያን ቢወስዱት፣ ላሞች በጋጣ ውስጥ ባይገኙ ግድ የለም አለ። እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሤት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው። ሃሌሉያ! 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 ክብር ለእግዚአብሔር ይሁን። ይህን ተናግሬ መልእክቴን ልጨርስ። እግዚአብሔር በፊታችን ያሉትን ችግሮች በሁለት መንገድ ይፈታቸዋል። እግዚአብሔር በሕይወታችን ያሉ ችግሮችን በሁለት መንገድ ይፈታቸዋል። አንደኛው እንደ ዘሩባቤል ተራራውን ሜዳ በማድረግ ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሃሌሉያ! ሃሌሉያ! እግዚአብሔር በኃይሉ ችሎት በፊታችን ያለውን መከራ ደልዳላ ሜዳ ያደርጋል። ደልዳላ ሜዳ ያደርጋል። ደልዳላ ሜዳ ያደርጋል። ክብር ለእግዚአብሔር ይሁን። ሁለተኛው ደግሞ እንደ ዕንባቆም ችግሩ ይኖራል፣ መከራው ይኖራል። ባቢሎን አሉ፣ የ70 ዓመት መከራ አለ። ግን እግዚአብሔር ምን ያደርጋል መሰለ? አንተን በመንፈስ ቅዱስ ኃይል ይሞላና በተራራው ላይ ያቆማል። በተራራው ላይ ያቆማል። በችግር ላይ እንድትራመድ ያደርጋል። እርሾች የሉም፣ በጎች የሉም፣ ፍየሎች የሉም፣ ወይን የለም። እኔ ግን በእግዚአብሔር ደስ ይለኛል። በመድኃኒቴ አምላክ ሐሤት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው። እግሮቼን እንደ ዋላ እግር ያደርጋል። በከፍታዎች ላይ ያስኬደኛል። አንተ የእግዚአብሔር ሕዝብ ሆይ ችግር አለ። አዎ ችግር አለ። ግን የምታመልከው አምላክ በከፍታ ላይ ያስኬድሃል። በችግር ላይ ያስኬድሃል። በባዶነት ላይ ያስኬድሃል። በነገሮች ላይ በድል ይመራሃል። አይዞህ የምታመልከው አምላክ ኃይል ይሆናል፣ ጉልበት ይሆናል፣ አቅል ይሆናል። በችግር ተራሮች ላይ ያስኬድሃል። ምንም አትሆንም። እግዚአብሔር በድል ይመራሃል። እግዚአብሔር በክብር ይመራሃል። እግዚአብሔር በማሸነፍ ይመራሃል። እግዚአብሔር ካንተ ጋር ይጓዛል። እግዚአብሔር ድልን ይሰጥሃል። ክብር ስጠው ለዚህ አምላክ። ክብር ክብር ክብር። ሃሌሉያ ሃሌሉያ ሃሌሉያ። የዕንባቆም አምላክ የእኛም አምላክ ነህ። ክብር ላንተ ይሁን። የዕንባቆም አምላክ የእኛም አምላክ ነህ። ክብር ላንተ ይሁን። ችግሩ
እያለ መከራው እያለ ፈተናው እያለ በተራሮች ላይ ታስኬደናለህ፣ በከፍታዎች ላይ ታስኬደናለህ። እግዚአብሔር ሆይ ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን። አቤቱ ሥራህን በእኛ ዘመን ፈጽም። አቤቱ ሥራህን በእኛ ዘመን አድስ። አቤቱ ምሕረትህን በእኛ ዘመን አድርግ። ክብር ላንተ ይሁን። የዚህ ሕዝብ ሕይወት የተሠራ ይሁን። የዚህ ሕዝብ ሕይወት ከማጉረምረም የተለየ ይሁን። የዚህ ሕዝብ ሕይወት በምስጋና የተሞላ ይሁን። በምስጋና የተሞላ ይሁን። በኃይል የተሞላ ይሁን። በጸጋ የተሞላ ይሁን። በማስተዋል የተሞላ ይሁን። በጸጋ የተሞላ ይሁን። ላንተ ክብር የሚኖር ሕዝብ አድርገው። ዳግም እስከምንገናኝ ከሁላችን ጋር አንተ ሁን። በኢየሱስ ክርስቶስ ጌታ ስም